ዛሬ ካልመጣናል አልመቻላት። አዎ አይመቸኝም ማለትና እሑድ ነው የምመጣው የዛሬ ሳምንት ብላለች። አለች ዋው ጠይቃት እያለች ታዳለች እንጂ ብድ ነው። ዋው ሲያምር ወላሂ የቻናሌ ቤተሰቦች ነው እንደሚሰሩት በረሃ ነው ምንድነው መስራ ነው እንደሚሰሩት እንዳትሉ። የቤቱ ግቢ ያው ሽገር ብዙ ነገር አለበት ያምራል። ኢትዮጵያ ነው የሚመስለው ማሻአላህ። ዝም በይ ኢትዮጵያ ማንም የለም አይደርስማ። ይሄው እሬት ታውቃላችሁ? ይሄ ነገር ይዋት እሬት አማርኛ እሬት ነው። ኦኬ ትግርኛ ምንድነው? ኢራ ገሪ ያኔ ቅርብ ነው ከአማርኛ ጋር። አይወላ ኦኬ ስንት አንድ ብቻ ፊትሽ ለምን አታደርጊው? ላርግ ብዬ እኮ ነው ቁጭ ለማለት አልመጣም። ፊገሩ ሲንቀሳቀስ አንቺ ገባሽብኝ። ምንም ችግር የለም። ኦኬ ኖ ፕሮብለም። እኔ እኮ እዚህ ቦታ ብተኛ ማለት ነው እንቅልፍ ይወስደኛል። ወላሂ ንፋስ እስቲ ሰታኝ ኢኝ በይ ወላሂ ያ ረቢ ምርር ወላሂ እንደዚህ ኢሬት ነው ኢሬት ነው የመረረን። ቤተሰቦች አበረታቱን፣ ላይክ ኤንድ ሰብስክራይብ ለማዋል እኮ ነው የተቆጠሩት። ምስኪን ወይ ለኔ ስንት ነገር ካምፓኒ ዛት እንደላከችልኝ ወላሂ ማሻአላህ። ኧረ ዝም በያት ንገረኝ።
እንደኔ ማለት ነው። እኔ ከኳታር ያለሁበት ቤተሰቦች በጣም እንደ ሲስተርሽ ቤት ናቸው። በጣም የተባረኩ ቤተሰብ ናቸው። ከዛ እህቴ ደግሞ የገባችባቸው ሰዎች ጥሩ አይደሉም። አዎ ከዛ ስንት ነገር ይዤላት ይሄድ ነበርኩኝ። ከዛ በዛ ላይ ደግሞ ቅርብ ነን እኮ ሎኬሽን ስትልክልን አይቼው በጣም ቅርብ ነው እሱና እኔ። ከዛ በስንት መከራ አስፈቅጃት እኔ ለመሄድ ማለት ነው እህቴን ለማያት። የኔቱ ችግር የለም እንደመጣች እየመጣች ነው እንዳልኳት ሂጂ እያለች ሂጂ ተቀበያት እያት ሰዎቿ የሚፈቅዱ ከሆነ ከልት ሂጂ ሂኒ ያለችኝ ወላሂ። ከዛ በስንት ወሩ አንዴ ሽማል ነው እያለችኝ ሩቅ ነው እኔ ያለሁበት እኮ ሩቅ ነው እያለችኝ እኔ ምን ችግር አለ የታክሲ አላወጣ ሰዎቼ ነው የሚያመጡኝ አልኳት። አንድ ቀን የምሰራባቸው ሰዎቼ ነው የሚያመጡኝ እነሱ ነው የሚወስዱኝ። ስለዚህ ብቻ ሎኬሽን ላክልኝ አልኳት። ወላሂ በስንት መከራ ሎኬሽን ላከችልኝ። ሄጄ አንድ ቀን ብቻ አይቼ አንድ ደቂቃ ብቻ አይቼ ተመለስኩኝ። እና እንደዛ ወንድሜ መጥቶ ኳታር አስመጥቼ ከዛ አዎ በመጀመሪያ እኮ እዛ ሄዶ ነው። ከዛ እዛ ስራ ሲያስቸግር እኛ ወደዚህ መጣን። ከዛ እኛ ወደዚህ ከመጣን በኋላ አስመጣ ነው ወደዚህ። ከኳታር ወደዚህ መጣ። እዚህ ይሻላል። አዎ በጣም ያደክመሻል እንጂ በጣም ነው ድካም አለው። ይሄ የዚህ ሀገር ስራ እንግዲህ ለሴቱም ለወንድም አይመከርም፣ ከባድ ነው በጣም ከባድ ነው ይሄ ሀገር። ለወንድም ለሴቱም ከባድ ነው በእናትሽ። እኔ እዚህ ሀገር ከመጣሁ በኋላ ስደት የወጣው የመሰለኝ ወላሂ። ኳታር 5 አመት አንድ ቀን ስደት የወጣው ሳይመስለኝ ተረባላ እኔ አሁን በመኪና የሚመጣው ሀገሬ ያ ረብ አልሐምዱሊላህ ነው የሚባለው። እንግዲህ ምንም ማድረግ አይቻልም። እስከወጣን መቻል ነው ሁሉንም ቻል ማድረግ። አላማችን ተሳክቶ ለሀገራችን እስከሚያበቃን ድረስ ፈጣሪ እሱ ያግዘን። ወላሂ